በዛሬው ቪዲዮ የኢየሱስ ክርስቶስን 3 የማይታመኑ ተአምራት አሳያችኋለሁ። ሕይወትን የለወጡ ተአምራት፣ ኃይሉንም የገለጡ። ቃና በምትባል ትንሽ መንደር አስደሳች ክብረ በዓል ተጀምሯል። ቤተሰቦች ተሰብስበዋል። ልጆች በደስታ ይቦርቃሉ። ሳቅ ግቢ ውስጥ አስተጋባ። የሰርግ ድግስ ነበር። ከእንግዶች መካከል በቅርቡ ሁሉንም ነገር የሚቀይር ሰው ነበር። ስሙም ኢየሱስ ክርስቶስ ነበር። ግቢው በደስታ ተሞልቶ ነበር። እንግዶች በረጅም ጠረጴዛ ላይ ተቀምጠዋል። አገልጋዮቹ ዳቦ፣ ፍራፍሬ፣ ወይን ይዘው ሲሄዱ ይታያሉ። ልጆች በእንግዶች መካከል እየሳቁ ይቦርቃሉ። ሙሽሪትና ሙሽራው ጓደኞቻቸውና ዘመዶቻቸው በደስታ ስለተካፈሉ ፈገግ አሉ። ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ከሕዝቡ መካከል ተቀምጦ ነበር። አጠገቡ ቅድስት ድንግል ማርያም ነበረች። በጸጥታ እየተመለከተች ነው። ሁሉም ነገር ፍጹም ነበር። ነገር ግን በሰርጉ ጓዳ ትልቅ ችግር ተፈጥሮ ነበር። በሰርጉ መካከል አገልጋዮቹ በጭንቀት እርስ በርስ በሽኩርታ ይነጋገራሉ። እንግዳ በተጠራበት በሞላበት ጊዜ የወይን ማሰሮ አለቀ። በእነዚያም ጊዜያቶች በሰርግ ድግስ ወቅት የወይን ጠጅ ማለቅ ለአስተናጋጆቹም ሆነ ለቤተሰቦች ከባድ አሳፋሪ ነገር ነበር። በዓሉም ለቀናት ሊቆይ ይችላል፣ ግን ያለ ወይን ጠጅ ድግሱም ላይ የነበረው ደስታ በፍጥነት ይጠፋል። ማርያምም የተጨነቁበትን ነገር አስተዋለች፣ ችግሩንም ተረዳች። በጸጥታ ወደ ኢየሱስ ክርስቶስ ሄደች። ማርያምም እንደዚህ አለችው፣ የወይን ጠጅ የላቸውም። ኢየሱስም በዙሪያው ያለውን ክብረ በዓል ተመለከተ፣ ሳቁን አየ። የተጨነቁት አገልጋዮች ድንጋጤያቸውን ለመደበቅ ሲሞክሩ ወደ እናቱ ተመለከቱ። ማርያምም ወደ አገልጋዮቹ እየተመለከተች የሚላችሁን ሁሉ አድርጉ አለቻቸው። Do whatever he tells you, but the wine is gone. Trust him. በመግቢያውም አጠገብ 6 ትላልቅ የድንጋይ ማሰሮዎች ነበሩ። እያንዳንዱ ማሰሮ ጋሎን ውሃ ሊይዝ ይችል ነበር። ኢየሱስም ወደ አገልጋዮቹ ተመልክቶ ጋኖቹን ውሃ ሙሉ አላቸው። አገልጋዮቹም ግራ በመጋባት እርስ በርስ ተያዩ፣ ነገር ግን ታዘዙ። ከገንዳውም ውሃ ወስደው እያንዳንዱን ባሎኖች ሞሉት። ውሃም እስከ ጫፍ ድረስ አደረጉበት። ሲጨርሱ ኢየሱስ ክርስቶስ እንደገና ተናገረ። ኢየሱስም አሁን በጆግ ቅዱና ወደ እንግዶች ውሰዱ አላቸው። በዛች ቅጽበት በውሃ የተሞላው ጋሎን ወደ ወይን ተቀየረ። ለዚያም ወይን ብቻ አልነበረም፣ ምርጥ ወይን ነበር። ከሰዎቹም መካከል ወይኑን የቀመሰው ሰው ወደ ሙሽሮቹ ጋር በመሄድ ሁሉም ሰው መጀመሪያ ጥሩ ወይን ያቀርባል። እያንዳንዱ ሰው ብዙ ከጠጡ በኋላ ርካሹን ወይን ያቀርባል። እናንተ ግን ምርጡን ወይን እስካሁን አስቀምጣችሁታል አላቸው። እዛ ግን ምን እንደተፈጠረ እንግዶች አያውቁም ነበር። አገልጋዮቹና ደቀ መዛሙርቶቹ ያውቁ ነበር። አገልጋዮቹና ደቀ መዛሙርቶቹ እያዩ ኢየሱስ ክርስቶስ ውሃውን ወደ ወይን ቀየረው። ይህ መጀመሪያ ብቻ ነበር፣ ምክንያቱም
በቅርቡ ከዚህም የበለጠ ነገር ያያሉ። በክብረ በዓል አይደለም፣ ነገር ግን በፍርሃት መካከል። ነፋሱም ታዘዘው፣ ማዕበሎቹም ሰሙ። ማዕበሉም ጸጥ አለ። ነገር ግን ጥያቄዎቹ የጀመሩ ሄዱ። ይህ ሰው ማን ነው? እና ኃይሉ እስከ ምን ድረስ ይደርሳል? በቅርቡ ያውቁታል። ሕዝቡ ኢየሱስ በሄደበት ተከተሉት። እያዳመጡ ትምህርቱን እየሰሙ ተአምራቱን እያዩ ተከተሉ። ፀሐይ መጥለቅ ሲጀምር ኢየሱስ ወደ ደቀ መዛሙርቱ ዞሮ ወደ ሐይቁ ማዶ እንሂድ አለ። በአንዲት የትንሽ የዓሣ ማጥመጃ ጀልባ ላይ ወጥተው ከባህር ዳርቻ ገፉት። የባህሩ ውሃ ጸጥ ያለ ነበር። የምሽቱ ሰማይ ጸጥ ያለ ነበር። ሁሉም ነገር ሰላማዊ ይመስል ነበር። ነገር ግን ከሐይቁ ራቅ ብሎ ነፋሱ መነሳት ጀመረ። ጸጥ ያለው ውሃ እረፍት አልባ ሆነ። ጥቁር ደመናዎች በሰማይ ላይ ተንከባለሉ። በድንገት ሐይቁ ላይ ኃይለኛ የአውሎ ነፋስ ተነሳ። ማዕበሉ ከትንሿ ጀልባ ጋር ተጋጩ። ውሃው በጀልባዋ ውስጥ ገባ። ደቀ መዛሙርቱ ጀልባውን መቆጣጠር አቃታቸው። እነዚህ ሰዎች ዓሣ አጥማጅ ነበሩ። ከዚህ በፊት አውሎ ነፋስ አጋጥሟቸው ነበር። ነገር ግን ይህ አውሎ ነፋስ የተለየ ነበር። ነፋሱም ተናወጠ፣ ማዕበሉም ወደ ላይ ወጣ። ከጀልባው ጀርባ ላይ ኢየሱስ ተኝቶ ነበር። ደቀ መዛሙርቱም ወደ እሱ ሮጡ። ደቀ መዛሙርቱም በድንጋጤ መምህር፣ ልንሰምጥ ነው አሉት። አውሎ ነፋሱ በዙሪያቸው ነፈሰ። ጀልባዋ ልትገለበጥ ተቃርባለች። ውሃ ወደ ወለሉ ዳርቻ አጥለቅልቆታል። ፍርሃት የእያንዳንዱን ልብ ሞላው። ከዚያም ኢየሱስ ቆመ፣ የሚያናውጠውንም ነፋስ ተመለከተ። ማዕበሉ የሚያናውጠውን ማዕበል ተመለከተ። ጥቂት ቃላት ብቻ ተናገረ። ኢየሱስም ሰላም፣ ጸጥ በል። ወዲያውኑ ነፋሱ ቆመ፣ ማዕበሉም ጸጥ አለ። ሐይቁ ሙሉ በሙሉ ጸጥ አለ። ዝምታም ሌሊቱን ሞላው። ደቀ መዛሙርቱም በመገረም ተመለከቱ። ኢየሱስም ወደ እነርሱ ዞሮ ለምን ትፈራላችሁ? አሁንም እምነት የላችሁም? ብሎ ጠየቀ። ደቀ መዛሙርቱም በፍርሃት እርስ በርስ ተያዩ። ደቀ መዛሙርቱም በሹክሹክታ ይሄ ማን ነው? ነፋስና ማዕበል እንኳን የሚታዘዝለት። ደቀ መዛሙርቱን ያስፈራራ አውሎ ነፋስ በኢየሱስ ድምፅ ታዘዘ። ምክንያቱም በጀልባው ውስጥ የነበረው መምህር ብቻ አልነበረም። እርሱ የፍጥረታት ሁሉ ጌታ ነበር። ነፋሱም ሆነ ባህሩ ከጸጥታ ምልክት በተፈጥሮ ላይ ስልጣን ለማግኘት አሁን ከዚህ በለጠ የማይቻል ነገር ሊከሰት ነበር። ለጥቂቶች ብቻ አይደለም፣ ነገር ግን በሺዎች ለሚቆጠሩ። ኢየሱስ በሄደበት ሁሉ ሰዎች ይከተሉት ነበር። አንዳንዶቹ ለመፈወስ መጡ፣ ሌሎቹ ለማየት ብቻ መጡ። በዚያም ቀን በሺዎች የሚቆጠሩ ሰዎች በገሊላ ባህር ዳርቻ ተሰበሰቡ። እስካሁን አላወቁትም ነበር፣ ነገር ግን ፈጽሞ የማይረሱትን ተአምር ለማየት ተቃርቦ ነበር። ወንዶች፣ ሴቶችና ልጆች ኮረብታዎቹን ሞሉ። በሳር ላይ ተቀምጠው ኢየሱስ ሲናገር በጥሞና እያዳመጡ ነበር። አስተማራቸው፣ ሕሙማንን ፈወሰ። ሊመሽ ስለነበረ ደቀ መዛሙርቱ ወደ ቤታቸው እንዲሄዱ ጠየቋቸው። ነገር ግን ሕዝቡ እንዴት እንሄዳለን? እዚህ መቆየት እንፈልጋለን። እንገባለን በኋላ፣ አሁን አንሄድም። ሰዓት አልፎ አልፎ
ነገር ግን ማንም መሄድ አልፈለገም። ፀሐይ ስትጠልቅ ደቀ መዛሙርቱ ተጨነቁ። ደቀ መዛሙርቱ ይህ ሩቅ ቦታ ነው፣ አሁንም እየመሸ ነው፣ ሰዎቹን ምግብ እንዲገዙ አሰናብቷቸው። ሕዝቡ ብዙ ነበር፣ በጣም ብዙ ነበር። ከ5000 በላይ ወንዶች፣ ሴቶችንና ልጆችን ሳይጀምር። እንዴት እንሄዳለን? እዚህ መቆየት እንፈልጋለን። እንገባለን በኋላ። አሁን አንሄድም። ኢየሱስ ግን ሕዝቡን በተለየ መንገድ ተመለከታቸው። ችግር አይደለም፣ ነገር ግን በርህራሄ። ኢየሱስ መሄድ አያስፈልጋቸውም፣ እናንተ የሚበሉትን ስጧቸው። ደቀ መዛሙርቱ ግራ ተጋብቷል። ደቀ መዛሙርቱ 5 ዳቦ ብቻ አለን፣ 2 ዓሣ፣ ይህ ብዙ ሰዎችን እንዴት ሊመግብ ይችላል? ከሕዝቡ መካከል አንድ ትንሽ ልጅ ነበር፣ ጸጥተኛ፣ ብዙም ሳይታወቅ ቀርቷል። ነገር ግን በእጁ ቀላል ነገር ይዞ ነበር፣ 5 ትናንሽ ዳቦዎች እና 2 ዓሣዎች። ብዙ አልነበረም፣ ግን ያለው ሁሉ ነበር። ኢየሱስም እንጀራውን ወሰደ፣ ወደ ሰማይ አሻቅቦ አየ፣ አመሰገነው። ያን ጊዜም እንጀራውን ቆርሶ ለደቀ መዛሙርቱም ሰጣቸው። እነርሱም ለሕዝቡ መስጠት ጀመሩ። አንድ አስደናቂ ነገር መከሰት ጀመረ። Take this bread. May you be fed. He keeps giving more. ምግቡ አላለቀም። መምጣቱን ቀጠለ፣ መምጣቱንም ቀጠለ፣ መምጣቱንም ቀጠለ። እጆች ተሞሉ፣ ቤተሰቦች ተመገቡ፣ ሁሉም በሉ። ጥቂቶች አይደሉም፣ ጥቂቶች አይደሉም፣ ሁሉም። ሁሉም ሲጠግቡ ኢየሱስ እንዲህ አለ፣ የተረፈውን ቁርስራሽ ሰብስቡ፣ ምንም ነገር አይባክን። ደቀ መዛሙርቱ የተረፈውን ሰበሰቡ። 1 ቅርጫት፣ 2፣ 3፣ 12 ቅርጫቶች እስኪሞሉ ድረስ፣ ከጀመሩት በላይ። ሰዎቹ እርስ በርሳቸው በመገረም ተያዩ። አሁን ያዩት ነገር የማይቻል ነበር። ታምር። አንድ ጥያቄ ብቻ ቀረ። ይህ ሰው ማን ነው? ከ5 እንጀራ እና ከ2 ዓሣ 1000 ሰዎች ተመገቡ። በቂ ስለነበር አይደለም፣ ነገር ግን ኢየሱስ በቂ ስላደረገው። አንዳንድ ጊዜ ያለን ትንሽ ነገር ይሰማናል፣ ነገር ግን በእጁ ትንሹም መስዋዕት እንኳን ከበቂ በላይ ሊሆን ይችላል።